አይዞሽ ግፊ አራቃተኝ አረ ልቤን ጎተተው ልጁም ሲጨንቀው እኮ ራሱ ሾልኮ ይወጣል ግፊ ብቻ አይዞሽ እኔ እናት ደርሼልሻለሁ በጣም ደስ የሚል ደርሼልሻለሁ አምቡላንሱም እየመጣ ነው እሺ ሰውዬ ተሳፍርባት ነው ይሄው ለዚህ ዳረካት እስካሁን አይበቃም ምን ትሆናለች ምጥ ላይ ሆና ነው ይልቅ ወደዛ ሁንና አቀበተውን ፍታምጡ ቀለል ሆስፒታል እንሂድ እንጂ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የጤና ምንጭ ዩቲዩብ ቻናል ተከታታዮች እንደምን አላችሁልኝ? እኔ ሰላም ነኝ። በያላችሁበት ቦታ ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በሚገርም በፈኒ ቪዲዮ እንደዚሁ ደግሞ አስተማሪ በሆነ ቪዲዮ መጥቼላችኋለሁ ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ በመከታተል ለፔጁ አዲስ ከሆናችሁ ላይክ፣ ሰብስክራይብ እንደዚሁ የደወል ምልክቱን በመንካት ቤተሰብ ሆኑ ማለት ነው። እንደዚሁ ሼር አድርጉት ለወዳጅ ዘመዶቻችሁ ማለት ነው። እንግዲህ ሶሻል ሚዲያን ለጠቃሚ ነገር ብንጠቀምበት አሪፍ ነው። አንዳንድ ሰዎች አሉ በጣም ጎበዞች ማለት ነው። በጣም ጎበዝ ቲክቶከሮች በጣም ጀግና እንደዚህ የሶሻል ሚዲያ ሰው የሆኑ ማለት ነው። በቃ በአስተማሪ ነገር የሚለቁት ማለት ነው። ልክ አስተማሪ ነገር ነው የሚለቁት ማለት ነው። እና በጣም የሚገርም ቪዲዮ ነው። ሁላችንም አስተማሪ ቪዲዮ ብንለቅ አሪፍ ነው ማለት ነው። በተለይ ደግሞ በጤና ዙሪያ ብንለቅ በሁሉም ነገር ብንለቅ ባይዘው በጣም አሪፍ ነው ማለት ነው። ዝም ብለን የሆነ ቀልድ ነገር ወይም ደግሞ የሆነ ባለጌ ነገር እንደዚህ ትውልድን የማይቀርጽ ነገር ከምንለቅ እንደዚህ አስተማሪ የሆነ ቢያንስ ተመልካች አይቶት ተመልካች የሆነ ልምድ የሚቀስምበት ቪዲዮ የሚቀስምበት ስራ ብንለቅ በጣም አሪፍ ነው ማለት ነው። እስኪ ቪዲዮውን አይተን እንመለስ ማለት ነው። በጣም የሚገርምና የሚደንቅ ነው ማለት ነው። እንግዲህ እስኪ እንየው። ምን እየሆኑ ነው? የምን ሆስፒታል ነው እንዴ? ይሄው መጥቷል እኮ ግማሹ ደርሷል ነው እንጂ ተጠራጠረዋል። ግማሽ ደርሷል፣ መንገድ ደርሷል። መስራት ሆስፒታል ሄዳ ትውለድ እንጂ ዘህሮ ብር ለመገፍገፍ እዛ ሜዳ መግፋት ነው። ምን ቁም ነገር አለው? ብር ለመገፍገፍ ነው። ተቀመጥ ይሻላል። ኋላ እዛ ሄደህ ልጅህን ገዝተው ነው የምትመጣው። ብሩ ከልጄ ህይወት አይበልጥ። ኧረ አንድ በሉኝ ታፈንኩ። ግፊ አይዞሽ እናቴ እኮ ግማሹ መጥቷል። ግፊማ አራቃት ግማሽ ዘልቋል፣ ግማሹ መጥቷል እያለሽ ነው። ራስ በረሃ ነው እናቴ። በይማ ግፊ አይዞሽ ራስ በረሃ አይዞሽ እናት። ኧረ በቃ ሆስፒታል እንሂድ። ምን ነው አንተ እንደው የኔ ሚስት ወርቅ ነው የምትለዋል? ቀላል ወርቅ ነው ሚስቴ እኮ ናት። እኔ እኮ የየሰፈሩ ልጅ በየወንዙ ዳር በየሸንጎ ዳር ወርቅ ነው ኩሽናውን ያደለው የሳዋልድ የኖርኩት። ድሮም የሰፈሩ ልጆች ጤናቸው ያጠራጥረኝ ነበር። ለካ የእርሶ ስራ ነው። አይዞሽ እናቴ ግፊ። እርሶ ደግሞ ከግፊ ውጪ ምንም አያውቁም እንዴ? እንግዲህ እኔ መንጭቅ ያላወጣው ምን አድርግ ይለኛል? ግፊ አንቺ በቃ እጆትን ከሚስቴ ላይ አንሱ። በኋላ ልጄ አንድ ነገር ቢሆን ከእርሶ አናት ላይ አልወርድ። በቃ እና ምን ይሁን ነው እንዳትወርድለት ኋላ እንዲህ ያማጣጣ ማህፀኗን ምች እንዳታስመጣ። አይዞሽ እኔና አይዞሽ። ዝም በል አንተ ነህ ለዚህ ሊያበቃኝ። ዝም በል ያንቺም ምች አለበት። እኔ ብቻ ላይ አረፍ ያንቺም ምች አለበት። እሱ ብቻ አይደለም። አምቡላንስ መጣ። ነርሷ መጣች። ምን እያደረጋችሁ ነው? አይታይም እያዋለድን ነው። ይሄው ልጁም ካልመጣሁ እያለ ነው። አንዲት እናት እኮ የእርግዝና ጊዜ ክትትሏንም ሆነ ወሊዷን ማድረግ ያለባት ጤና ጣቢያ ነው። ምን እንዳትሆን ነው? የእሷ ማህፀን ከሌላው የተለየ ነው። ከጤና ጣቢያ ውጭ የሚደረግ የወሊድ ሂደት እናቶችን ለከፋ ደም መፍሰስና ተዛማጅ ችግሮች ሊዳረጋቸው ይችላል። እትብቱም ቢሆን ጤናው በተጠበቀ መሳሪያና በባለሙያ ነው መቆረጥ ያለበት። ምን ነው እናንተ የዚህ ልጅ እትብት ምርቃት ሪቫን ነው አላችሁ? ደግሞ ለትርፍ ስጋ እናቶች ልጃቸውን ስሙ ማሳደግ የሚችሉት መጀመሪያ የነሱ ጤና ሲጠበቅ። በሉ አሁን አምቡላንስ እየጠበቀ ነው። እንውጣ በቃ ወደ ሆስፒታል ዘና። እንግዲህ ይሄ ነገር ስር የሰደደ ነው ካላችሁ እንደፈቀዳችሁ። እኔ ከእናንተ ቃል አልወጣም። እኔ እኮ ልጁ በሰላም ወጥቶ እሱም አድጎ ኑሮውን እንዲገፋ እንጂ ምን አለኝ ብለሽ ነው ከዚህ ልጅ እኔ ልሶር ነኝ ቀድሜሽ ልሶር ቀስ ሄሎ በቃ እንደዚህ በነገራችን ላይ ልጅ ነኝ ማለት ቆንጆ ሆነ ብዬ እባክሽ እንደዚህ ነው በቃ። በጣም ደስ የሚል ቪዲዮ ማለት ነው። እንደዚህ አስተማሪ ቪዲዮ መልቀቅ በቃ በጣም ደስ ይላል። እውነት እኔ በጣም ነው የምከታተለው ይሄን ልጅ። በጣም አስተማሪ ቪዲዮዎች ነው የሚለቀው ማለት ነው። ሰው እንደዚህ አይነት አስተማሪ የሆነ ትውልድን የሚገነባ ነገር ብንለቅ አሪፍ ነው ማለት ነው። ቤተሰብ
በጣም ደስ ይላል። አሁን ኖርማሊ አሁን ላይ ዘመኑ ተሻሽለዋል። እንደዚህ ቤት የሚወልድ የለም። በእርግጥ ግን ደግሞ ባልሰለጠኑት አካባቢዎች፣ በገጠር አካባቢዎች እንደዚህ ቤት ላይ የሚወልዱ አሉ ማለት ነው። እንደዚህ የሆነ ልጁ ይሳሳታል፣ ልጁ በቃ ይላወጣል ምናምን እያሉ ሰው ቤታቸው የሚወልዱ አሉ ማለት ነው። ቤት ሲወልዱ በጣም ብዙ ችግር ይመጣል ማለት ነው። በጣም ብዙ ችግር፣ ለምሳሌ የደም መፍሰስ፣ የእናት የደም መፍሰስ አለ። እንደዚሁ ደግሞ ህፃኑ ላይ ቢታፈን፣ እንደገና ደግሞ ህፃኑ ማግኘት ያለበት ክትባት አለ ወዲያው እንደተወለደ ማለት ነው። እነዚህ ነገሮች ያልፉታል ማለት ነው። ህፃኑ እናቲቱ የደም መፍሰስ ሊያጋጥማት ይችላል ማለት ነው። ኃይለኛ የሆነ የደም መፍሰስ ሊያጋጥማት ይችላል ማለት ነው። እንደዚሁም ደግሞ የብልት መሰነጣጠቅ ካለ ለምሳሌ እሱን ነገር ታይታ መስተካከል ያለበት ይሰፋል፣ ይስተካከላል ማለት ነው። ጤና ጣቢያ ቢወለድ በጣም አሪፍ ነው ማለት ነው። እናትም ደህና ልጅም ጤና ይባላል ማለት ነው። ሁላችንም እንደዚህ አይነት አስተማሪ ቪዲዮዎችን መልቀቅ ሜንሽን ማድረግ አለብን ማለት ነው። እንደዚህ ለብዙ ማህበረሰብ እንዲደርስ ማለት ነው። እንደዚህ አይነት ነገር ይማርበታል ማህበረሰቡ ማለት ነው። እና በጣም ደስ ይላል።